ሰላም ቤተሰብ እንዴት ናችሁ? ሳምንታችሁ እንዴት ነበር? የባለፈው ሳምንት ለእኔ አሪፍ ሳምንት አልነበረም። ኢንትሮዬ ላይ እንደነገርኳችሁ ስትራክቸሮችን ሪስፔክት ሲያደርግ አልነበረም። ከዛ ባለፈ ደግሞ ሞር ማርኬቱ መልቲፕል ማኒፕሌሽን የነበረው ማርኬት ነበር። ይህ የማርኬት ባህሪ ደግሞ የኔክስት ዊክ ላይ የምናያቸውን ማርኬቶች ሞር ፎከስ አድርገን እንድናያቸው ያስገድደናል ማለት ነው። ለኔክስት ታይም ወደ 7 ፔሮች አናላይዝ አድርጌያለሁ። የመጀመሪያው ፔር ዩሮ ዩኤስዲ ነው። ይሄን ፔር በምንመለከትበት ጊዜ ዊክሊ ላይ ክሊር የሆነ ዳውን ትሬንድ ሰጥቶናል። ዳውን ትሬንድ ስንል ቺዞን ብሬክ ስላደረገልን ዊክሊ ታይም ፍሬሙ ዳውን ትሬንድ ነው ማለት ነው። ዳይሊም ላይ ትሬንድ እያደረገ ያለው ዳውን ነው፣ ምክንያቱም ቺዞን ብሬክ ካደረገ በኋላ የሪቴስት ፋዝ ላይ ነው ያለው። ሁለቱ ታይም ፍሬሞች ትሬንዳቸው ዳውን እስከሆኑ ድረስ ሲዞን ላይ ላስት ዊክ ሪጀክት አድርጎ ኢንትሪ ለመያዝ እየሞከርኩ ነበር። ክሊር የሆነ ሪጀክሽን ከሰጠኝ በኋላ ይቺን ዞን ሪስፔክት አድርጎ ሪቴስት አድርጎ አልተመለሰም ማለት ነው። ግን አሁንም ኤሪያ ኦፍ ኢንትረስታችን ላይ ሪያክሽን እያሳየ ነው። ስለዚህ ለቀጣይ ሳምንት ከዚህ ኢንገልፊንግ ካንድልስቲክ ካየው 4 ሃወር ላይ አፕ ትሬንድ ነው የሚሆነው፣ ሪስክ ኢንትሪ ነው የሚሆነው። ምክንያቱም ይሄ 4 ሃወር ታይም ፍሬም አፕ ስለሆነ እዚህ አካባቢ ነው ኢንትሪ ኮት ለማድረግ የምሞክረው። የሳምንቱን ቮሊዩም አይቼ መወስን ይሆናል። ያን ያህል የተማመንኩበት ትሬድ አለ ዩሮ ዩኤስዲ። ቀጣይ ላይ ደግሞ የምናየው ጂቢፒ ኤዩዲ ነው። ጂቢፒ ኤዩዲንም በምንመለከትበት ጊዜ ዊክሊ ታይም ፍሬም ላይ ትሬንዱ ዳውን ትሬንድ ነው። እንደምታዩት ክሊር የሆነ የዳውን ትሬንድ ፓዝ ያሳየናል። ዴይሊ ላይም በምንመለከትበት ጊዜ ትሬንዱ ዳውን ነው። ላስት ታይም ሎወር ሃይን እዚች ጋር ፎርም ካረገ በኋላ ሌላ ሎወር ሃይ ለመስራት እየሞከረ ይገኛል። ይሄንን ቮሊዩም ላስት ታይም በተመለከቱበት ጊዜ እዚህ ጋር ሎወር ሃይን ፎርም አድርጓል። ቺዞን ብሬክ ትደረጋለች ብዬ ኤክስፔክት እያደረኩት ነበር፣ ግን ቺዞን ሪጀክት አድርጎ ወደ አፕሳይድ ሄዷል። ስለዚህ አሁን እዚህ ጋር ማየት የምፈልገው ከዚች ኤሪያ ኦፍ ኢንትረስት ሪጀክሽን ካንድልስቲክ ከተመለከትኩኝ በኋላ ወደ ሎወር ታይም ፍሬም ወርጄ ኢንትሪ ኮንፈርሜሽን ጠብቄ ኢንትሪ ልወስድ እችላለሁ ማለት ነው። ዩሮ ኤዩዲን በምንመለከትበት ጊዜ ዊክሊም ዴይሊም ታይም ፍሬማችን ዳውን ትሬንድ ነው። ዊክሊ ላይ እንደምታዩት ላስት ሎወር ሃይ እዚህ ጋር ነው ፎርም ያደረገው። ዴይሊ ላይም በምንመለከትበት ጊዜ ላስት ሎወር ሃይ እዚህ ጋር ፎርም ካረገልን በኋላ ሌላ ሎወር ሃይ ፎርም አላረገልንም። እዚህ አሁን ካለበት ዞን ጋር ወደ ዳውን ሳይድ ሪጀክት ካረገልን ኢንትሪ ፈልገን እንወስዳለን ማለት ነው። ሌላኛው ፔር ደግሞ ካውንተር ትሬንድ ነው። ላስት ታይም ዲስክራይብ አድርጌላችሁ ነበር። ዴይሊ ታይም ፍሬሙ የዚህ ፔር ዳውን ነው። ዊክሊ ላይ ደግሞ በምንመለከትበት ጊዜ አፕ ትሬንድ ነው። ይህንን ትሬድ ኤክስፔክት እያደረኩት ያሉት አትሊስት እስከ ዊክሊ ዲስካውንት ዞን ድረስ ሪቴስት ያደርግልኛል ብዬ ነው እየጠበቅኩ ያለው። ስለዚህ ይህን ዞን አሁን የምጠብቀው ዴይሊ ታይም ፍሬሙ ዳውን ስለሆነ ከዚች ኤሪያ ኦፍ ኢንትረስት ብሬክ አድርጎ ሪቴስት እስኪሰጠኝ እያየሁት ነው። ሪቴስት ከሰጠኝ በኋላ ኢንትሪ ፈልጌ ልወስድ እችላለሁ። ዩሮ ካድ በምንመለከትበት ጊዜ ትሬንዱ ዴይሊም ዊክሊም ዳውን ነው። ስለዚህ አሁን እዚህ ዞን ጋር የምንጠብቀው ኤሪያ ኦፍ ኢንትረስታችን ላይ ሪጀክት እስኪያደርግልን ነው። ስለዚህ ይህንም ደግሞ ትራክ የምናደርገው ይሆናል። ዩሮ ካድ እዚች ዞን ላይ ከመጣችልኝ በኋላ ሪጀክሽን ከሰጠኝ ያው ኢንትሪ ልንወስድ እንችላለን ማለት ነው። ጂቢቢ ካድ ዴይሊም ዊክሊም ታይም ፍሬማችን ዳውን ትሬንድ ነው። ዴይሊ ሎወር ሃይ እዚች ጋር ፎርም ሲያደርግልን ዊክሊ ሎወር ሃያችንን ደግሞ እዚች ጋር ፎርም አድርጎልናል። ከዛ ባለፈ ደግሞ ሙቪንግ አቨሬጃችንን እና ኤሪያ ኦፍ ኢንትረስታችንን ሪጀክት አድርጎ ተመልሷል። ፍራይዴ ላይ ፎርም ባደረገው ካንድልስቲክ ከዚህ በኋላ ምሮ ኤክስፔክት የምናደርገው 4 ሃወር ታይም ፍሬም ላይ ወይ ይችኛዋን ኤሪያ ኦፍ ኢንትረስታችንን ኦር ደግሞ እዚች ጋር ዊክሊ ላይ ፎርም ያደረገውን ኤሪያ ኦፍ ኢንትረስት ሪጀክት አድርጎ ከተመለሰልን ያው ቮሊዩሙን አይተን ኢንትሪ መውሰድ እንችላለን ማለት ነው። ይሄ ጥሩ ትሬድ ይመስላል። ኤዩዲ ዩኤስዲ ደግሞ ዊክሊ በምንመለከትበት ጊዜ አፕ ትሬንድ ነው። ዴይሊ ደግሞ ትሬንዱ ዳውን ነው። እዚህ ጋር ምድሮ ኤክስፔክት እያደረኩ ያለሁት ካውንተር ትሬንድ ነው። ከዛ ባለፈ ደግሞ እዚህ ጋር ስትሮንግ ዞን ብሬክ እስኪደረግልኝ እየጠበቅኩ ነው። እቺ ስትሮንግ ዞን ብሬክ ከተደረገች በኋላ ሪቴስት አድርጎ የዊክሊ ዲስካውንት ዞን ድረስ ማርኬት ይመጣል ብዬ ኤክስፔክት እያደረኩ ስለሆነ ይሄንንም ማርኬት ትራክ አደርገዋለሁ ማለት ነው። ለቀጣይ ሳምንት አናላይዝ ያደረኳቸው ፔሮች እነኝን ይመስላሉ። ከዚህ ባለፈ ደግሞ በጣም ትኩረት ልናደርግበት ይገባል። ምክንያቱም ዲስ ዊክ ፎርም ያደረገው ስትራክቸር እና ቮሊዩሙ ሞር ፕሪዲክተብል ያልሆነ እና በጣም
ማኒፕሌሽን የበዛው ስለሆነ ኔክስት ዊክም እንደዛ ሊሆንብን ስለሚችል ሞር ትኩረት አድርገን ማርኬቱን መመልከት ይኖርብናል ማለት ነው። መልካም እድል ይሁንላችሁ።